ወሳት ማይ ፋሚሊስ እንዴት አላችሁ? እንዴት አመሻችሁ? እንዴት ከረማችሁ? እኔ ያለሁላችሁ ዛሬም እጅግ በጣም ልብ አንጠልጣይ አፋችሁን የሚያስከፍት ከታሪኩ እስከ ጀምሮ እስከሚጠናቀቅ ድረስ ልባችሁን የሚያንጠለጥል አንድ ድንቅ እውነተኛ ታሪክ ይዤላችሁ መጥቻለሁ። እስከ ታሪካችን ፍጻሜ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን እስቆዩ እመክራችኋለሁ። ቀጥታ ወደ ታሪኩ እንሄዳለን። ወደ ታሪኩ የአዲስ አበባን የቀትር ፀሐይ መምታት እየቻልክ ከቦሌ ሬድ በረንዳ ላይ በምትጠጣው ማኪያቶ ውስጥ የገባችው ዝም እጣ ፈንታህ እንደምትሆን አላወቅም ነበር። ግን የዛሬው ጀግና አንተ ሳትሆን ጀግናው አቶ በለጠ ነው። አቶ በለጠ በአዲስ አበባ መሃል ከተማ በሚገኝ አንድ ትልቅ ቢሮ ውስጥ የኦዲት ባለሙያ ነው። ቁም ነገረኛ፣ ሰዓት አክባሪና ከሁሉም በላይ ደግሞ የሆድ ዕቃው ልክ እንደ ስዊዘርላንድ ሰዓት የሚሰራ ሰው ነው። ሰዓቱ ልክ 5 ሰዓት ተኩል ሲል አቶ በለጠ በቢሮ መጸዳጃ ቤት ውስጥ ተቀምጧል። መጸዳጃ ቤቱ የቢሮ ሰራተኞቹ እንደሚሉት የማይመለሱበት ጥግ ነው። የሰደው ወለሉ እንደ በረዶ ቀዝቃዛ ነው። የብረት በሩ ደግሞ በዝገት የተበላ ስትከፍተው ልክ እንደ አስፈሪ ፊልም የሚጮህ ነው። አቶ በለጠ ለስብሰባ ከመግባቱ በፊት የጠጣው የቁርስ ሻይ ውጤት በሰላም እየተጠባበቀ ሳለ የሆነ ነገር ተፈጠረ። ከጎን ባለው ክፍል ውስጥ አንድ ሰው ይገባል። የሰውየው የእርምጃ ድምፅ የተለየ ነው። መሬቱን የረገጠው በጫማ ሳይሆን በሆነ የጎማ ነገር ይመስላል። ሰከታ ሰከታ የሚል ድምፅ። አቶ በለጠ ለራሱ ምናልባት የቢሮ የጥገና ሰራተኛ ይሆናል በማለት ራሱን ያጽናናል። ነገር ግን ከሚቀጥለው ክፍል የተሰማው ድምፅ የሰውን ልጅ ከተፈጥሮ ሕግ ጋር የሚያደርገው ትግል የሚያስታውስ አልነበረም። ድምፁ እንደ ብረት መቧጨር ነው፣ የሆነ ከኮንክሪት ጋር ሲገደል። ድንገት ከሚቀጥለው ክፍል የሰው ልጅ ድምፅ የሚያክል ነገር ይሰማል፣ ግን ሰው አልነበረም። ፋይል ቁጥር 402 የት ነው ያለው የሚል በሹክሹክታ የታጀበ ድምፅ። አቶ በለጠ እዚህ ጋር የሆነ ነገር ተጀመረ። በቢሮ ውስጥ የሰረቀ መረጃ ቢኖር እንኳን ለምን መጸዳጃ ቤት መጥቶ መፈለግ ይጠበቅበታል? አቶ በለጠ በጥንቃቄ ወደታች መመልከት ይጀምራል። ከመጸዳጃ ቤቱ የክፍል መለያ ግድግዳ ስር አንድ ጥቁር የጫማ ጫፍ ይመለከታል። ግን ጫማው የሰው አልነበረም። መዳፉ የሚመስል ነገር ነበር የለመደው። አቶ በለጠ ልቡ በደረት ግድግዳው ውስጥ ሆኖ ሆዱን መምታት ጀመረ። ይህ ነገር ምንድን ነው ብሎ ራሱን ጠየቀ። ድንገት የአቶ በለጠ ሞባይል በኪሱ ውስጥ ቢፕ የሚል ድምፅ መመልከት ያሰማል። በስህተት የኢሜል ማሳወቂያ ድምፅ ነበር። በሩ ላይ ያለው ፍጡር ወዲያውኑ ዝም አለ። የዝምታው ክብደት ቢሆን አጥለቀለቀው። አቶ በለጠ በድንጋጤ ወደ ላይ አፈጠጠ። የትንፋሽ ድምፅ እንኳን መስማት አይፈልግም። ከግድግዳው ስር የነበረው የጫማ ጫፍ ቀስ ብሎ ወደ ኋላ መመለስ ጀመረ። ከዚያም አንድ ነገር ተሰማ። የውሃ ማጠቢያ ፍላሽ ድምፅ ይሰማል። ግን ውሃው አልወረደም። ይልቁንም እንደ መኪና ሞተር ድምፅ አሰማ። አቶ በለጠ ፊቱ በላብ እየተጠመቀ ሄደ። ኦ አምላኬ፣ በአንጀት ችግር ልሞት ነው ወይስ በባዕድ ፍጡር የሚል አስቂኝ ሐሳብ በአይምሮው መጣ። አቶ በለጠ እጁ ወደ ሱሪው ዘረጋ። ለካ ሱሪው ሳይፈታ ነው እንዲህ በአስፈሪ ሁኔታ ውስጥ ያለው። በችኮላ ስራውን እየጨረሰ ሳለ ከጎን ያለው ክፍል በር በኃይል ተከፈተ። ሰውየው ወይስ ፍጡሩ ወጣ። አቶ በለጠ እስትንፋሱን ይዞ እንዳያዳምጥ ያዳመጠ ነው። የጫማዎቹ ድምፅ ከግድግዳው እየራቀ ወደ ውጭ በረንዳ እያመራ ነው። አቶ በለጠ አሁን ነው ጊዜው ብሎ ለራሱ በትንሽ ከተነገረ በኋላ በሩን በትንሽ ከፈተው። ሲወጣ የቢሮ ኮሪደር ባዶ ነበር። አንድ ትንሽ የወርቅ ፍላሽ ዲስክ አገኘ። አቶ በለጠ ጎንበስ ብሎ ያንን ፍላሽ ዲስክ አንስቶ ኪሱ ውስጥ ከተተው። ወደ ቢሮ ሲመለስ አለቃው እየጠበቀው ነበር። አቶ በለጠ የት ቆዩ? ስብሰባው ሊጀምር ነው ሲሉ አለቃው ነገሩ። አቶ በለጠ ምንም ሳይናገር ወደ ወንበሩ ተጠጋ። ነገር ግን በኪሱ ውስጥ ያለው ፍላሽ ዲስክ እየሞቀ መጣ። ልክ እንደ በረዶ ቀዝቃዛ የነበረው ነገር አሁን እንደ ከሰል እያቃጠለው ነው።
በስብሰባው መሃል አቶ በለጠ የኪሱን ይዘት ሲያስብ የጠጣው ዛሬ ተመልሶ ሆዱን ማመስ ጀመረ። አሁን ግን መጸዳጃ ቤት መሄድ አይችልም። በስብሰባው መሃል ሁሉም ሰው በፕሮጀክተሩ ላይ የሚያየው መረጃ ድንገት ተቀየረ። የኩባንያው የሂሳብ ሪፖርት መጥፋት ጀመረና በምትኩ አንድ ሚስጥር ኮድ መታየት ጀመረ። አቶ በለጠ ኪሱ ውስጥ ያለው ፍላሽ ዲስክ ከፕሮጀክተሩ ጋር በብሉቱዝ እንደተገናኘ ተረዳ። ያ ሽንት ቤት የነበረው ፍጡር መረጃውን እዛው መጸዳጃ ቤት ውስጥ ራሱ ጥሎት ሄዷል። አቶ በለጠ አሁን በሁለት እሳት መካከል ነው ያለው። አንዱ የሆድ ህመም፣ ሌላው ደግሞ ዓለም አቀፍ ሰላዮች የሚፈልጉት መረጃ። አቶ በለጠ ለምን አይኖ በፕሮጀክተሩ ላይ ተተክሏል? ምን አዩ? ሲል አለቃው በጥርጣሬ ጠየቀው። አቶ በለጠ ፊቱ ላይ ሰፊ ፈገግታ አሳየ። ይህ ፈገግታ የፍርሃት ሳይሆን የህይወቱን ትልቁን ሚስጥር የያዘ ሰው መረጋጋት ነበር። ምንም አይደለም ጌታዬ፣ በቀላሉ የሂሳብ ስህተት ነው። የሆድ ዕቃዬን እንደማስተካከል ሁሉ የዚህንም ኩባንያ የገንዘብ ቀዳዳ ደፍነዋለሁ አለ አቶ በለጠ። በዚያን ጊዜ ከቢሮ መስኮት ውጪ የጥቁር መኪናዎች ሰልፍ ታየ። አቶ በለጠ ግን ምንም አልፈራም ነበር። እንደገና መጸዳጃ ቤት መሄድ እንዳለበት ያውቃል። ምክንያቱም ያ ፍጡር በሽንት ቤት ወረቀት ላይ የጻፈለት መልእክት ክፍል 2 ይቀጥላል የሚል ነበርና አቶ በለጠ አሁን በሚስጥርና በተግባር መካከል ያለው። እናንተስ እንደ አድማጭ የዚህን ታሪክ ቀጣይ ክፍል ለማወቅ ትፈልጋላችሁ ወይስ መጸዳጃ ቤት ሆናችሁ ለዘላለም ታነሱታላችሁ? መልሳችሁን ኮሜንት ላይ አሳውቁኝ። የዛሬያችን ታሪካችን ይሄን ይመስል ነበር። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሳ። እስከ ቀጣይ ታሪክ ድረስ ቻለን ሰንብት። ኮዳስቲው ነው። ኮዳስቲው የታሪካችሁ ቲዩብ አባቴ